የዚህ ጥቁር ሴት መልካምነትና የሳችኛዋ ደግሞ ግፋት ይሄ መልካምነት ዞሮ ይከፍላል የምንለውን አባባል በአፍጢሙ የገለበጠ ነው። Actually, this stranger has the decency to stop her car, potentially saved your life. And now you have the audacity to sue her because you got a ticket for no tow parking? Is that what your life is worth? ይህም ቪዲዮ እስከ መጨረሻው ተከታተሉኝ፣ እርግጠኛ ነኝ በጣም ትማሩበታላችሁ። ቪዲዮን ላይክ እና ሼር፣ አካውንቱን ደግሞ ፎሎ እና ሰብስክራይብ ማድረግ እንዳይረሳ። ወደ ግድ ነው። እቺ ነጭ ሴት እሁድ ቀን ከልጇ ጋር ቤተክርስቲያን ትሄዳለች። ከቤተክርስቲያን መልስ ሾፕ ለማድረግ ወደ ሞል እየሄዱ በነበር ሰዓት ድንገት የልብ ህመም ያጋጥማታል። መተንፈስ ትቸገራለች። ተደናግጠው መኪናውን መንገድ ዳር ያቆማሉ። ከዛም የ14 ዓመት ልጇ እናቷን ለመርዳት ጀርባውን መታ እያደረገች ጥረት ታደርጋለች። በዚህ አስጨናቂ ሰዓት ብዙ መኪናዎች ያልፋሉ። ዞር ብሎ ያያቸው ሰው ግን አልነበረም። ነገር ግን እቺ ጥቁሯ ሴት መልካም ሴት ሁኔታውን ታይና መኪናዋን አቁማ ልትረዳቸው ትቀርባለች። How long were you in that position where your 14-year-old? I can only imagine how scared your 14-year-old was. It seemed like forever. It was how many minutes? about 5 minutes. And nobody stopped. Nobody stopped. Wow. Except for Miss Black. Correct. Okay. የድንገተኛ ጊዜ ስልጠና ወስጃለሁ ልርዳሽ ወይ የሚል ጥያቄ ለሴትዮዋ ታቀርባለች። እቺም ነጯ ሴት በሞትና በህይወት መካከል በከፍተኛ የልብ ህመም ውስጥ ነበረችና አውርጂኝ ትላታለች። ከዛም እቺ ጥቁሯ ሴት ማድረግ የሚገባትን ነገር እያደረገች 911 ትደውላለች። ከዛም የ911 ሰዎች ይመጣሉ። ሴትዮዋን ወደ አምቡላንስ ትራንስፈር ለማድረግ እየሞከሩ ባለበት ሰዓት መኪናው መንገድ ዳር ስለቆመ መኪናሽን ወደ ውስጥ ፓርክ ላድርግልሽ ወይ ትላታለች። ከዛ አዋርግልኝ ብላ ቁልፍ ትሰጣታለች። ስለዚህ እቺ ጥቁሯ ሴት የነጯን ሴት መኪና ከመንገድ ዳር አንስታ ወደ ውስጥ በማስገባት ፓርክ ታደርጋለች። ከዛም በፍጥነት ተመልሳ የመኪናውን ቁልፍ ለነጯ ሴት መልሳ አምቡላንሱ ነጯን ሴትና ልጇን ወደ ሆስፒታል ይወስዳቸዋል። ጥቁሯም ሴት ባደረገችው መልካም ነገር ደስ ተሰኝታ ወደ ሞሏ ትቀጥላለች። ከዛም በማግስቱ እቺ ነጯ ሴት ተሽሏት ከሆስፒታል ትወጣና መኪናዋን ለማንሳት ወደ ሞሉ ስትሄድ መኪናው በስፍራው አልነበረም። አካባቢ ያሉትን ሰዎች ስታጠያይቅ መኪናሽ የቆመበት ቦታ ትክክለኛ ቦታ ስላልነበረ ተወስዷል፣ ቶ ተደርጓል ትላታለች። ከዛም በሁኔታው በጣም ትናደድና መኪናዋን ቶ ከተደረገበት ቦታ ላይ ለማውጣት ስትሄድ 450 ምናምን ብር ክፈይ ትባላለች። እቺ ነጭ ሴት በሁኔታው በጣም ትናደዳለች። በጥቁሯም ሴት ባልጠፋ ፓርኪንግ ቦታ እንዴት መኪናዬን ባልተፈቀደ ቦታ ላይ ፓርክ ታደርጋለች በሚል ደሟ ይፈላል፣ ትንገበገባለች፣ ትናደዳለች። ከዛም በኋላ ብሯን ከፍላ መኪናውን ካወጣች በኋላ ለጥቁሯ ሴት ቴክስት ትጽፋለች። መኪናዬን ፓርክ ያደረግሽው ባልተፈቀደ ቦታ ነው፣ አሁን 400 ምናምን ዶላር ክፈይ ተብያለሁ። ስለዚህ ጥፋቱ ያንቺ ነው፣ መኪናዬን ፓርክ ያደረግሽው አንቺ ነሽ፣ 400 ምናምን ብሩን ክፈይ ትላታለች። Actually, this stranger has the decency to stop her car, potentially saved your life. And now you have the audacity to sue her because you got a ticket for no tow parking? Is that what your life is worth? ጥቁሯ ሴት በሁኔታው በጣም ትገረማለች፣ በጣም ትናደዳለች። ያደረገችው መልካምነት በሞትና በህይወት የነበረችን ሴት ለመርዳት ያደረገችው ጥረት ዞሮ ሌላ ጣጣ ይዞባት እንደመጣ ትረዳለች። በጣም ትገረማለች፣ ትናደዳለች። ሴትዮዋን ብሎክ ታረጋታለች። እቺ ነጯ ሴት ግን የዋዛ አይደለች። በሁኔታው በጣም ተናዳለች። እስከ መጨረሻ ለመፋለም ወደ ፍርድ ቤት ሄዳለች። ሁለቱም ፍርድ ቤት ይቀርባሉ። ነጯ የተፈጠረውን ነገር ለዳኛ ታስረዳለች። ዳኛዋ የተፈጠረውን ነገር በደንብ ከሰማች በኋላ በጣም ታዝናለች። You were having a heart attack. You didn't know. You told me more than 5 times. It was scary. It was so scary. I couldn't breathe. My 14-year-old was freaking out. She couldn't process what was happening. And all you can think about is, okay, fine, she saved my life. Jeez. My car, I have to pay $456 because this crazy lady parked my car in a no-tow zone. I would just happily pay the $456 and call it a day and say thank you. That's it. ከዛም ለከሳሿ ህይወትሽን ከትልቅ አደጋ ምናልባትም ለሞት ከሚያደርስ አደጋ የታደገችሽን ሴት መኪናዬን ባልተፈቀደ ቦታ ፓርክ አድርጋለች ብለሽ 400 ምናምን ዶላር ከፈይ ስቲ አታፍሪም አይነት ነገር ትላታለች። እንዴት እንደዚህ አይነት ድፍረት አገኘሽ ምናምን ብላ በጣም ትቆጣታለች ማለት። ነጯ ግን ምንም በሁኔታው ምንም ብትወቅስ ምንም የሚደነግጥ ነገር አልነበረ። እሷ ብሯን ከማስመለሱ እጂ የተደረገላትን ሁሉ ውለታ ረስታለች። ከምን አይነት አደጋ እንደወጣች ረስቷለች። እሷ የሚያሳስባት የ400 ምናምን ዶላር እንጂ የተደረገላትን መልካምነት ረስታለች። እስከ መጨረሻው ድረስ ብሯን ለማስመለስ ትግሏን ትቀጥላለች። ዳኛዋ ግን በሁኔታው አዝናለች። ለተከሳሿ ልትፈርድ ትፈልጋለች። ነገር ግን
ከህግ አንፃር ለተከሳሿ የምትፈርድበት ማለትም ለጥቁሯ የምትፈርድበት ሁኔታ የለም። And as much as I would want to rule in your favor, I can't. ከህግ አንፃር ነጯ ትክክል ናት። ምክንያቱም መኪናውን ፓርክ ያደረገችው ጥቁሯ ናት። መቀጣትም ያለባት ጥቁሯ ናት። ሁኔታውን ግን ሲታይ ከአይምሮ ህግ አንፃር ግን መፍረድ የሚገባት ለጥቁሯ ነው። ከህግ አንፃር ግን ለጥቁሯ የምትፈርድበት ሁኔታ የለም። ከዛም እያዘነች ሁኔታሽን እረዳለሁ፣ ከህግ አንፃር ግን ልረዳሽ አልችልም ብላ በጣም እያዘነች ትነግራታለች። ጥቁሯም ሴት ተስፋ አልቆረጠችም። የመጨረሻ ጥፋተኛ አይደለሁም የምትልበትን ምክንያት ታስረዳለች። ያ ምክንያት ደግሞ እቺ ነጯ ሴት ጥቁሯን ሴት ለመክሰስ ያመጣችው ፎቶግራፍ ነው። ፎቶግራፉ ምን ይላል? ከቅዳሜና እሁድ በስተቀር ከጠዋቱ 7 ሰዓት ጀምሮ እስከ 9 ሰዓት በውጭ ሀገር አቆጣጠር ፓርክ ማድረግ አይቻልም የሚል ፎቶ ነው። እቺ ነጯ ሴት ይህን ፎቶ ያመጣችው ይህንን የተለጠፈ ህግ እያየች አውቃ ነው ፓርክ ያደርገችው የሚል ክስ ለመመስረት ነው። ከቅዳሜና እሁድ በስተቀር ከጠዋቱ 7 ሰዓት በኢትዮጵያ 1 ሰዓት እስከ 9 ሰዓት በኢትዮጵያ እስከ 3 ሰዓት ድረስ ፓርክ ማድረግ አይቻልም ከቅዳሜና እሁድ በስተቀር የሚለውን የተለጠፈውን ታፔላ በማሳየት ዳኛዋ በጥቁሯ ላይ እንድትፈርድባት ያመጣችው መረጃ ነው። ነገር ግን ይሄ ፎቶ በተቃራኒው ለጥቁሯ ልጅ እንዲፈረድላት ምክንያት ይሆናል። ምክንያቱም ይሄ ነገር የተከሰተው ሰንዴይ ነው፣ እሁድ ነው። እሁድ ቀን ደግሞ ፓርኪንግ ችግር የለም። ይህ ህግ የተጻፈው ከሰኞ እስከ አርብ ባለበት ሰዓት ነው መኪና ፓርክ ማድረግ የሚከለክለው እንጂ እሁድና ቅዳሜን አይከለክልም። ስለዚህ እኔ ፓርክ ባረኩበት ሰዓት የሚከለክል ህግ እሁድ ዕለት የሚከለክል ነገር የለም። ከዚህ አንጻር እኔ ጥፋተኛ አይደለሁም የሚል ክርክር ታቀርባለች። So it said that it was okay for me to park it on that day. You didn't know how long I would be in it didn't say it was okay to park it on that day. ነጯ ደግሞ ሆስፒታል ገብቼ ለምን ያህል ጊዜ እንደምቆይ የምታውቂው ነገር የለም፣ ያንን ነገር ያደረግሽው አውቀሽ ነው፣ ልታስቀጪኝ ነው አይነት ነገር ልትከራከር ትሞክራለች። ዳኛዋ ግን አሁን ለህግ የሚደግፋት ነገር ታገኛለች። እቺ ጥቁሯ ልጅ መኪናውን ፓርክ ባደረገችበት እሁድ ቀን መኪና እዛ ቦታ ላይ ፓርክ እንዳይደረግ የሚከለክል ህግ የለም። Oh, it did. Oh my God, look at that. Except Saturday and Sunday. That's it. End of story. I rule in favor for the defendant. በሁኔታው ደስ ይላትና ዳሴት ጥፋተኛ አይደለሽም የሚል ውሳኔ በሙሉ ልብ ትወስናለች። በዚህም ሁኔታ እቺ ጥቁር ሴት ሁኔታውን ታሸንፋለች። እቺ ነጯ ደግሞ ክፉ ሰው ህይወቷን ከሞት የታደገችን ሴት መኪናዬን ያልሆነ ቦታ ፓርክ አድርጋለች በሚል $450 ልታስቀጣት ፍርድ ቤት ድረስ የመሄድ ካኔና ድፍረት ይዛ የመጣችን ሴት አሸንፋ በድል ወደ ቤቷ ትገባለች ማለት ነውና እዚህ ጋር ቀደም ያልኩት ምንድነው መልካምነት ዞሮ ይከፍላል የሚለው ነገር በአፍጢሙ የሚደፋ ሂደት ነበር። ነገር ግን ዞሮ ድንገት እቺ ነጯ ሴት ለክስ ያመጣችው ፋይል ተገልብጦ በራሷ ላይ የጥፋተኝነት ፍርድ እንዲፈረድባት ምክንያት ሆኖ መልካምነት አሸንፏል። እቺም ጥቁር ሴት መልካምነቷ፣ በጎነቷ የታመመን የተቸገረን ሰው የመርዳት ቀና ልቦኗ አሸንፎ ፍርድ ቤቱ በነፃ አሰናብቷል። አንዳንድ ሰዎች በጣም ይገርማሉ። እቺ ነጭ ሴት ከሞት ነው የታደገቻት። የ14 ዓመት ልጇ ምንም ማድረግ አልቻለችም ነበር። ህፃን ናት። ሰው ሁሉ አልፎት ሄዷል። መኪኖች ሁሉ ዞር ብሎ አያት የለም። እቺ መልካም ሴት ግን በችግሯ ላይ በሞትና በህይወት መካከል በነበረችበት ሰዓት መታ ልትረዳት ሞክራ ህይወቷን አትርፋ ሁኔታዎችን እንኳን መረዳት ሲቻል በፍጥነት ውስጥ ነው ያሉት። እሷ ህመም ላይ ነው ያለችው። ምናልባት ተሳስታ ሊሆን ይችላል፣ ቸኩላ ሊሆን ይችላል ያልሆነ ቦታ ያቆመችው። ችግር የለም እኔ ከፍላለሁ፣ እሷ ህይወቴን የታደገችው እኔ ግን ገንዘብ ነው የምከፍለው ብላ ማሰብ አቅቷት ትላንት ህይወቷን ከሞት የታደገችን ሴት ለማስቀጣት ፍርድ ቤት ድረስ የመሄድ ጭካኔ፣ ጥንካሬ ምን አይነት አስተሳሰብ እንደሆነ በጣም ይገርመውና አንዳንዴ እንደዚህ አይነት ሰዎች አሉ፣ ፍጹም ስግብግብ፣ የራሳቸውን እንጂ የሌላውን የማይረዱ፣ የተደረገላቸው መልካም ነገር ሁሉ ከምንም የማይቆጥሩ፣ ስለ ራሳቸው እንጂ ስለ ሌላው ሰው ደንታ የሌላቸው እንደዚህ አይነት ሰዎች አሉ። እግዚአብሔር ከእንደዚህ አይነት ሰው ይጠብቃል። ነገር ግን ደስ የሚለው መልካምነት አሸንፏል፣ በጎነት አሸንፏል፣ ቅንነት አሸንፏል፣ ክፋት፣ ተንኮል፣ ምቀኝነት፣ ራስ ወዳድነት ተቀጥቷል፣ ተሸንፏል። ያ ነገር በጣም ደስ ይላል። ግን ያው ከዚህ ነገር የምንማረው ምንድነው? አንዳንዴ የምናደርጋቸው መልካምነት፣ ቅንነቶች እንደዚህም አይነት ባላሰብነው አቅጣጫ በላያችን ላይ በራሳችን ላይ ሌላ ጉዳት ይዘው ሊመጡ እንደሚችሉ በማሰብ ነገሮችን በጥንቃቄ ማድረግ እንዳለብን ለማሳሰብ ነው። እርግጠኛ ነኝ ከዚህ ቪዲዮ ብዙ ትምህርት ታገኛላችሁ ብዬ አስባለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ቀን። ቻው። Welcome to Johnny TV, and let's dive in.